ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በጌታ የተወደዳችሁ የቃሉ ይናገር የዩቲዩብ ቻናል ተከታታዮች ላለፉት 2 እና 3 ሳምንታት በዚህ አይነት ሁኔታ በትምህርት ሳንገናኝ ከርመናል። እግዚአብሔር አምላካችን ዛሬ ፈቅዶ ደግሞ በአዲስ ርዕስ እንድንገናኝ መልካም ፈቃድ ስለሆነ ስሙ የተመሰገነ ይሁን። ከዛሬ ቀን ጀምሮ አንድ አዲስ ተከታታይ ትምህርት እንጀምራለን። በተለይ በሰው ልጆች የመንፈሳዊ ሕይወት ውስጥ አወዛጋቢ ጥያቄ የሚፈጥሩ ነገሮች አሉ። ብዙ ሰዎች ይሰናከሉበታል፣ ቁርጥ ውሳኔ ያደርጉበታል፣ ነገር ግን ነገ ይሰናከላሉ። ይህም ከምን የመጣ ነው? ሚዛናዊ የሆነ የመጽሐፍ ቅዱስ ቃልን ካለመያዝ የሚመጣ ስለሆነ እኛ ክርስቲያኖች ከነዚህ አይነት ነገሮች እንድንጠነቀቅ ይህ ትምህርት ትንሽ እገዛ ይሰጣል የሚል ነገር መንፈስ ቅዱስ አነሳስቶኝ ነው ያዘጋጀሁትና እግዚአብሔር ይባርካችሁ። ተከታተሉ። እንግዲህ ዛሬ እንማራለን ያልኩት ክርስቲያናዊ ሚዛን በሚል ነው የምንማረው። ክርስቲያናዊ ሚዛን፣ ክርስትና ሚዛን ያለው ትምህርት መሰረት አለው። ይህም ሚዛናዊ ትምህርት የተቀመጠው ያለውም የተጻፈውም በቅዱሳት መጻሕፍት ውስጥ ነው። ስለዚህ ከቅዱሳት መጻሕፍት ውጭ ሌላ ሚዛን ያለው ትምህርት ለክርስቲያኖች የለውም። ስለዚህ ዛሬ ክርስቲያኖች ራሳቸውን የሚበድሉበት፣ በተለይም የሰው ልጅ ራሱን የሚበድልበት 3 በጣም ወሳኝና አደገኛ የሆኑ ነገሮችን እንመለከታለን። ስለዚህ በዚህ ሚዛናዊ ወይም ክርስቲያናዊ ሚዛን በሚል መጽሐፍ ቅዱስን መሰረት አድርገን 3 ነገሮችን የምንመለከት ይሆናል። በመጽሐፍ ቅዱሳችን ውስጥ 3 ነገሮች አሉ። 3 ነገሮች አሉ። በባህሪያት ይገለጻሉ፣ በተግባር ይገለጻሉ፣ አንዳንድ በስጋ ስራዎችም ይገለጻሉ። እነዚህ ነገሮች ብዙ ነገሮችን ከሰውነታችን ውጭ ከራሳችን ውጭ በሌሎች ላይ ኃጢአት ልንሰራ እንችላለን፣ ሌሎችን ልንበድል እንችላለን። በእነዚህ በ3 ጉዳዮች ግን የሚገርመው መጀመሪያም ተበዳዩ አድራጊው ሰው የራሱ ነው። ስለዚህ በእነዚህ 3 ነገሮች መጀመሪያ የምንበድለው ራሳችንን ነው ማለት ነው። ራሳችንን ነው የምንበድለው። እነዚህ ነገሮች አንደኛ ዝሙት፣ ሁለተኛ ስካር፣ ሶስተኛ ንፉግነት ወይም ስስት። ስለነዚህ 3 ጉዳዮች መጽሐፍ ቅዱሳዊ በሆነ መንገድ ለምእመናን ማስገንዘቢያ የሚሆን ክርስቲያናዊ ሚዛን በሚል ርዕስ ትምህርቱን ከዚህ በታች ባጭሩ ለማቅረብ እሞክራለሁ። ከመጀመሪያውኑ እንደተናገርኩት ዛሬ የምንነጋገረው 3ቱንም ጠቅልለን እንደ መግቢያ እናያለንና እስቲ 3ቱን ነገሮች መጽሐፍ ቅዱስ ውስጥ በምን ሁኔታ እንደተቀመጡ በቃ ኦቨርቪው ወይ ዳሰሳውን ብቻ በአጭር ደቂቃዎች ውስጥ እንግዲህ በክርስቲያናዊ የህይወት ጉዟችን ውስጥ ነፍሳችንን በመንፈሳዊ ነገሮች የምናንጽባቸው መንገዶች እንዳሉ ሁሉ እንዲሁ ሳይታወቀን መንፈሳዊ ማንነታችንን የምንበድልባቸውና ከአምላካችንም ጋር ያለንን መንፈሳዊ ግንኙነት የምናላላባቸው ባህሪያቶችም አሉ። ብዙ ነገሮች በዚህ ይህን ካደረግን እንታነጻለን፣ እቺን ካደረግን እንታነጻለን፣ ይህን ካደረግን እንታነጻለን ብለን ብዙ ነገሮችን ከመጽሐፍ ቅዱሳችን እንደምንማር ሁሉ ራሳችንን የምንበድልበት መንፈሳዊ ግንኙነታችንን የምናላላበት ባህሪ እንዲኖረን የሚያደርጉ 3 ነገሮችን መጽሐፍ ቅዱስ ውስጥ እናያለን ማለት ነው። ዛሬ የምንመለከታቸው 3ቱም ነገሮች ቀደም ብዬ እንደጠቀስኩት አንደኛው ዝሙት፣ ሁለተኛው ስካር፣ ሶስተኛው ንፉግነት ወይም ስስት ነው። በቅዱስ ቃሉ ትኩረት የተሰጣቸውና አማኝ በመንፈሳዊ ህይወቱ እንደ አጥር በንቃት ሊጠብቃቸው የሚገቡ የህይወት ክልል ገደብ ጥሰቶች ዛሬ እንደ መግቢያ እንመለከታለን ማለት ነው። ከአንደኛው ጀምር። ዝሙት
ገና ስለ ዝሙት ስንጠራ ወደ አእምሯችን የሚመጣው በመጀመሪያ ራሳችንን ማታለል ካልፈለግን ወይ አውቀን ካልተመጻደቅን በቀር ስለ ዝሙት ስነሳ የመጀመሪያው ወደ አእምሯችን የሚመጣው ወሲብ ወይም የግብረ ስጋ ግንኙነት ነው። ይህ ወሲብ የት ጋር መቼ ስናደርግ ነው ዝሙት የሚሆነው? ዝሙት፣ ማመንዘር፣ ጋብቻ የሚባሉ መጽሐፍ ቅዱስ ውስጥ አሉ። ዝሙት መቼ ነው? ዝሙት ከጋብቻ በፊት የሚደረግ የግብረ ስጋ ግንኙነት ነው። ይህም በሁለቱ ፈቃድ ወይም ያለ ሁለቱም ፈቃድ ሊሆን ይችላል። ማመንዘር ስንል ነገር ደግሞ ከሁለቱ አንዳቸው በጋብቻ ውስጥ ካሉ ምንዝር ወይም ማመንዘር ይባላል። የግብረ ስጋ ግንኙነት በጋብቻ ውስጥ ሲደረግ ደግሞ የቅድስና መንገድ፣ የበረከት፣ የፍቅር መግለጫ ይባላል። ስለዚህ ዝሙት ከሌሎች ኃጢአቶች ለየት የሚያደርገው በገዛ ሰውነት ላይ የሚደረግ በደል በመሆኑ ነው። በገዛ ሰውነት ላይ በራሴ ሰውነት ላይ ራሴ የሚታደርገው በደል የሚታደርሰው በደል መሆኑ ነው። ሐዋርያው ቅዱስ ጳውሎስም የሰውነታችንን ክብር ሲያስረዳ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። መስረቅ፣ ወተበር ምናምን የምናደርጋቸው ነገሮች ኤክስተርናል ናቸው፣ ከኛ ሰውነት ውጭ ናቸው። ስለ ዝሙት ሲወራ ግን በገዛ ስጋችን ላይ የምንፈጽመው በደል ነው። ይህን ክፍል ስናይ ባጭሩ የሚያስገነዝበን ሰውነታችን የመንፈስ ቅዱስ ማደሪያ መሆኑንና በዝሙት ምክንያት ያንን የተቀደሰ ስፍራ የሆነው ስጋችንን ማርከስ መንፈሳዊ ብርሃናችንን እንደሚያጠፋው፣ መንፈሳዊ ግንኙነታችንን እንደሚያላላው ነው ማለት ነው። ስለዚህ ከዝሙት ልንጠነቀቅ ይገባል ማለት ነው። ሁለተኛው ስካር ነው። እንግዲህ ስለ ስካር ስናነሳ ወደ አእምሯችን በመጀመሪያ የሚመጣው መጠጥ ወይም መጠጣት ነው። በአሁኑ ጊዜ ደግሞ ኳሊፋይ እየተደረገ አልኮል መጠጣት ነው ተብሎ ኳሊፋይ ቅጽል እየተቀመጠለት ከመጠጦችም ደግሞ ለይቶ የማውጣት የሚያሰክረውን ስለምናውቅ ወደ ማወቅም ስለደረስን መጠጥ የሚለው ነው ወደ አእምሯችን የሚመጣው ስካር ስንል ማለት ነው። ስለዚህ ስካር መጠጥን በማብዛት የሚመጣና የሰውን የማስተዋል አቅም ከመጋረዱም በላይ ለመንፈሳዊ ተጋድሎ ያለንን ትጋት ይቀንሳል። በመጨረሻም ከተቻለ ሙሉ በሙሉ ያጠፋዋል። አንዳንድ በዓለማዊ አባባል ሰካራም ቤት አይሰራም ይላል። ለምንድን ነው መጽሐፍ ቅዱስ ሰካራም ይደኸያል ይላልና ይደግፋል ማለት ነው። ቃሉ ከመጽሐፍ ቅዱስ ጋር ይሄዳል። መጽሐፍ ቅዱስ በኤፌሶን መልእክት ላይ በወይን ጠጅ ከመስከር ይልቅ በመንፈስ መሞላት እንደሚገባን ይመክራል። ኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ምንድነው? ይህ ማባከን ነውና ብሎ በግልጽ ይነግረናል። ስለዚህ ከዚህ በመነሳት ስለ ስካር ባጭሩ ማለት የምንችለው ስካር ጊዜን፣ ሀብትን፣ ጤናንና መንፈሳዊ ንቃትን የሚያባክን አደገኛ ነገር በመሆኑ አንድ ክርስቲያን የጌታን ዳግም ምጽአትና የዘውትር ጸሎቱን በንቃት ለመጠበቅ ከዚህ አይነት ባህሪ ራሱን ማራቅ ይኖርበታል ማለት ነው። ሶስተኛው በራሳችን ላይ በደል ከምንፈጽምባቸው ባህሪያት አንዱ ንፉግነት ወይም ስስት ነው። ይህም ፍቅር በማጣት በሀብት አስተዳደር ታማኝ አለመሆንን ያካትታል። ንፉግነት ወይም ስስት ቁሳዊ ነገርን ከእግዚአብሔርና ከሰዎች በላይ እንድንወድ የሚያደርግ ሲሆን በመንፈሳዊ ሕይወት ውስጥ የክፉ ምኞትና የመጎምጀት ምክንያት ስለሆነ እንደ ጣዖት አምልኮ የሚቆጠር ነው። ቆላስይስ ምዕራፍ 3 ቁጥር 5። ሐዋርያው ቅዱስ ጳውሎስም እንዲህ በማለት ያስጠነቅቀናል። የት ላይ? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ የገንዘብ ፍቅር የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ገንዘብ ስንል ካሽ ብር ብቻ አይደለም፣ ንብረትን በሙሉ
ያካትታል ማለት ነው። ስለ ንብረት አስተዳደር፣ ስለ ሀብት አስተዳደር ያለን የተዛባ ከሆነ ራስን ብቻ ማዕከል ያደረገ በአደራ የተሰጠን ሀብት ስንወለድ ያልነበረን ሀብት በትክክል ካለማስተዳደር የሚመጣ መጎምጀት ውስጥ ገባን ማለት ሃይማኖታችንን ልናጣ እንችላለን ማለት ነው። ስለዚህ ንፉግነት ልባችንን ለሌሎች እንዳንከፍት ያደርገናል። ይህም ባልንጀራህን እንደ ራስህ አድርገህ ውደድ የሚለውን ታላቁን የጌታችንና የእግዚአብሔር አምላካችንን ትእዛዝ እንድንተላለፍና ከዚያም አልፎ በራሳችንም ላይ መንፈሳዊ ድርቀትን እንድናመጣ ያደርገናልና ስስት ወይም ንፉግነት አደገኛ ነገር ነው። ለማጠቃለል ያህል እነዚህ ሶስት ባህሪያት በጋራ ሲታዩ የሰው ልጅ መንፈሳዊ ነፃነት የሚጋርዱ ናቸው። የሰው ልጅ መንፈሳዊ ነፃነት የሚጋርዱ ናቸው። እንዴት? ዝሙት ሰውነትን ስጋችንን በማርከስ፣ ስካር ደግሞ አእምሯችንን በመበከል፣ ንፉግነት ወይም ስስት ደግሞ ልባችንን በማጥቃት ክርስቲያናዊ ህይወታችን ፍሬ እንዳያፈራ ያደርጋል። ዝሙት ስጋችንን ያረክሳል። የመንፈስ ቅዱስ ማደሪያ የሆነውን ስጋችንን ያረክሳል። በእግዚአብሔር ፊት ያለን ተቀባይነት ያበላሻል። ሁለተኛ ስካር አእምሯችንን በማበላሸት ማስተዋላችንን እንድንነጠቅ ያደርግና የእግዚአብሔርን ቃል በማስተዋል እንዳንከታተል ራሳችንንም ቁም ነገር ያልሆነው ቅዱስና ርኩስ የሆነውን እንዳንለይ የሳተ አእምሮ እንድኖር ያደርገናል። ንፉግነትና ስስት ደግሞ ልባችንን ያጠቃል። ልባችን ሁሉ የሚመኘው ምድራዊ ነገር በእጃችን የሚታየውን ሀብት ላይ ብቻ ትኩረት ሰጥና ዘላለማዊነት ማየትን ያቅተናል ማለት ነው። ስለዚህ በቃሉ ተመርተን ራሳችንን በንጽህና ያውም ከፍትወትና ከዝሙት ማለት ነው ህይወታችንን በአመጋገብና በመጠጥ ዙሪያም በመጠን በመኖርና ሀብታችንን በቸርነት እና በቁጠባ ክልል ውስጥ መጠበቅ እንደሚገባን መጽሐፍ ቅዱስ ስለነዚህ ነገሮች ያስተምረናል። መግቢያ ብትሆንም ከዚህ አጭር መልእክት ትንሽ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። በተረፈ በየጊዜው የሚረባንን ለሚያስተምረን እግዚአብሔር አምላካችን ክብርና ምስጋና እየሰጠን እርሱ ቢፈቅድ ስለ እያንዳንዳቸው ማለትም ስለ ዝሙት፣ ስለ ስካር፣ ስለ ንፉግነት ወይም ስስት በተናጠል ከክፍል 2 እስከ ክፍል 4 በጋራ በተከታታይነት የምንማማር ይሆናል። እግዚአብሔር አንዳንድ ርዕሶችን ወደ አእምሯችን የሚያመጣው ከዚህ እየተበከለች ከሚትሄድ ዓለም ውስጥ እኛም በመንፈሳዊ ሕይወታችን ረክሰን ቀለም እንዳንገኝ ወደ ሰማያዊ ነገር እንድንጠጋጋ ሐሳባችንን አእምሯችንን ለመሰብሰብ ፈልጎ አንዳንድ ርዕሶች ላይ ትኩረት እንድንሰጥና እንድንከፋፈል መንገድ ስለከፈተልን እናመሰግናለን። ለምን እነዚህ ነገሮችን ወደ አእምሯችን እንደሚያመጣ ለምንም አይደለም፣ ከፍቅሩ የተነሳ ነው። እግዚአብሔር ወዳችኋል፣ እኔም ወዳችኋለሁ። ተባረኩ።